ክቡራን ተከታታዮቻችን፣ ክቡራን ተማሪዎቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። የተንቢ ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን የቤተሰብ እና የዝምድና ስሞችን እንመለከታለን። እንመንዳ ኻሪ ያሚንደን ይሽነበሽን ያብንደ ትንሽ ረዘም ያለ ትምህርት ነው። አይሚን ሰፊ አይደለም ቪዲዮ ግን የተወሰነ ኮምፕሌክስ አይነት ነገር ነው። በተወሰነ መጠንና ጥሞና የሚፈልግ አይነት ነገር ነው። ሽምደዳ አንዳንድ የሚሸመደዱ ቃላት የሚፈልግ ያለ ይመስለኛል። ያልገባችሁ ነገር ካለ በየመሃል መጠየቅ ትችላላችሁ። ማስታወሻ እየጻፋችሁ ተመልሰን ኤቭሪ ኮመንት በነገራችን ላይ እናየዋለን። እንደው የሚታለፍ የለም። መልስ የሚፈልግ ከሆነ ሁሉንም ስለምንመልስ ግልጽ በሆነ ጽሁፍ አስቀምጡ። ግን ደግሞ ለእናንተም እንዲገባችሁ ማስታወሻ እየያዛችሁ እንትን ብትሉት ብትከታተሉ በጣም ጥሩ ነው ለማለት ያህል ነው። ቀጥታ ወደ ጉዳያችን መግባት እንችላለን። እንግዲህ ከቤተሰብ ቤት ውስጥ ካለ ወደ ውጭ ወደ ያለ እያሰፋ ነው እንሄዳለን። በተፈጥሮ ስነ ስርዓት መሰረት ከባልና ከሚስት እንጀምር። ባል ምስ ይባላል። ባል ይሄ የባል ስም ነው። ተጨማሪ ስም ግን አለው። አበቃጥ ይባላል። አበቃጥ። ስለዚህ ምስ ማለት በመሰረቱ ሌላ ተጨማሪ ትርጉም አለው። ምስ ማለት ወንድ ማለት ነው፣ ወይም ያገባ ወንድ ማለት ነው። ለምሳሌ የበርየ ምሱ እያልን ከቆጠርን እገሌም ሰውዬ ነው፣ እገሌም ሰውዬው እንደማለት ያለ ነው። አሁን እየተነጋገር ነው ባለው ኮንቴክስት ግን ምስ ማለት ለሷ ለሴትየዋ ምሰሽታው ማለት ባሏ ነው ማለት ነው። ስለዚህ ምስ ማለት ባል ማለት ነው በዚህ አገባ። ከዚህኛው የተሻለ የሚገልጠው ግን አበቃጥ ያልኳችሁ ነው። አበቃጥ ማለት አባወራ እንደማለት ነው። አባወራ የሚለው ሙሉ ለሙሉ ይግለጸው አይግለጸው አይዳውት፣ ግን ለጊዜው አባወራ የሚለውን ይዘን ልንቀጥል እንችላለን። አበቃጥ ማለት ሚስት ምን ትባላለች? ምሽት ትባላለች። ምሽት ልክ ምስ ላይ እንደነገርኳችሁ ምሽት የሚለውም ሴትዮ እያልን ልንተረጉመው እንችላለን። ምሽተና ካለ ሚስቴ፣ ምሽተታ ካልን ሚስቱ፣ ምሽታህ ካልን ሚስትህ እያልን መተርጎም እንችላለን ማለት ነው። በተጨማሪም እመዌቸ ትባላለች። የቤቱ እመቤት እንደማለት ነው። የቤቱ አለቃ። ያው እንግዲህ በጉራጌ የእንትን ስትራክቸር የፋሚሊ ስትራክቸር ሶሻል ስትራክቸር መሰረት እንግዲህ በሁሉም እምነት ፈጣሪ ያለ ከላይ ይባላል። ከዚያ ግን ቤት የሚመራው በባል ነው። አይሚን ባል የቤቱ ሄድ ነው። እሷን እንደ የሀገር ውስጥ ጉዳይ ሚኒስቴር ልንቆጥራት እንችላለን። ባል ዲፌንድ ማድረግ ስላለበት ፕሮቫይደር ስለሆነ ከሩቅ ያለውን ያጥራል እንጂ የቤት ውስጥ ጉዳዮችን አብዛኛው በተለይ በጉራጌ ባህል እንደምታውቁት ነው። በቃ ገብቶ እንደው ይሄን አድርጊ፣ ይሄን ሽንኩርቱ እንዲሆኗል፣ እንደ ከተማው እንደ አብሬሽ ላማስል ምናምን ያን ያህል የተለመደ አይደለም። ይተማመንባታል። ለምን ማይጣፍጥ አታመጣም። በቃ ሂ ሪስፔክትስ ሄር ውመን ሂዝ ውመን ያከብራታል በጣም። ከጓደኞቹ ጋርም አያማትም። ሌላ አይነት ነገርም ያው ከተማ ላይ ምን ላይ የተለመደው የለም። ለሚስቲቱ አሳልፎ ይሰጣል። ኢቭን ቀጥቶ ሴቲቱን ወይም የቤቱን እመቤት ማሰልጠን ካለበት ያን ያደርጋል እንጂ ወደ ሐሜትም አይሄድም። የሰራሹን አልበላም ብሎ ሆቴልና ካፌ ለመብላትም አይሄድም። የሀገር ውስጥ ጉዳዮች ሚኒስቴር ናት ማለት ነው። እመዌቸ ማለት እንዲሁ ይገልጥልን እንደሆነ ብዬ ነው ባይዘው ይሄንን ያወራኋችሁ። እመዌቸ ማለት በጣም ሰፊ ነገር ስለሆነ ማለት ነው። እናጠቃለው። ባል ምስ ይባላል ወይም በተለዋጭ አበቃጥ ይባላል። ሚስት ምሽት ትባላለች፣ በተለዋጭ እመዌቸ ትባላለች ማለት ነው። አሁን ወደ ታች ዝቅ እንበል። ልጆች አሉ አይደል? ልጅ ትከ ይባላል። ልጄ ለማለት ትከና ትላላችሁ። ትከና ባዩ ባልየውም ሊሆን ይችላል፣ ሚስትየው ወይም ወንድም ሴትም ትከና ሊል ይችላል። ልጄ እንደማለት። ትከ የተባለውም
ወንድ ሊሆን ይችላል፣ ሴት ልትሆን ትችላለች። አማርኛ ላይ ልጅ ካላችሁ ያ ልጅ የተባለው ወንድ ነው ሴት ነው አይታወቅም አይደል? ሴት ልጅ ወንድ ልጅ ብላችሁ ካለያችሁ። ጉራግኛ ላይ ግን በጣም ደስ በሚል መልኩ ወንድ ልጅ እርጅ ይባላል፣ ወይም እርች። በአንዳንድ ዘዬዎች እርጅ፣ አንዳንድ ዘዬዎች እርች፣ በሌሎች ደግሞ ለምሳሌ በክስታኔ ባየ ወይም ጎሽ ሊባል ይችላል። ወንድ ልጅ ትከና ለማለት ልጄ ለማለት ትከና ሊባል ይችላል። እንዳልኳችሁ ልጄ ብቻ ነው፣ ጾታውን አይለይም። ወደ ጉራግኛ ስትወስዱ ግን እርጀና ልትሉ ትችላላችሁ በአንዳንድ ዘዬዎች። በሌሎች ዲያሌክቶች እርቸና፣ ለምሳሌ በቸሃ በዣ እርጀና፣ በጎማራ እርቸና፣ እንዲህ እያለ በእጀቱ ሊቀጥል ይችላል። በክስታኔ ደግሞ የዲጎሽ ልትሉ ትችላላችሁ። በሞህር ይጅዲ ልትሉ ትችላላችሁ። ይጅ እንዲህ እያላችሁ ያው ሁሉም አንድ አይነት ነው ብለናል በሌላ ትምህርትና ይጅ፣ እርጅ፣ ጎሽ እያላችሁ ጾታው ጭምር አብሮ ነው የሚገልጸው። ልጄ የሚለው ብቻ ሳይሆን ወንድ ልጄ እያላችሁ ነው ማለት ነው። ለሴትም እንደዚሁ አማርኛ ላይ ሴት የሚል ከፊት ካላስገባችሁበት ልጄ ብትሉ አይገልጽም። ጉራግኛ ላይ ግን ገረድ ትባላለች ሴት ልጅ። ገረድ ማለት የአማርኛው ገረድና የጉራግኛው ገረድ በጣም ይለያያል። ሴት ልጅ ማለት ነው እና ገረደና ካላችሁ ሴት ልጄ እያላችሁ ነው ማለት ነው። በጣም ገላጭ ነው አይደል? እዚህ ጋር በደንብ ገብቷችኋል ለማለት የፈለግኩት። ልጅ ካላችሁ የትኛው ልጅ ተብላችሁ ትጠየቃላችሁ በአማርኛ ብቻውን ስለማይገልጽ። ወንድ ልጅ፣ ሴት ልጅ ብላችሁ ማብራራት አለባችሁ። ጉራግኛ ላይ ግን እርጀና ካላችሁ የትኛው እርጀና አትሉም። በቃ ኦልሬዲ ወንድ መሆኑ ይታወቃል። ገረደና ካላችሁ ሴት ናት ማለት ነው። ግዕዝም ላይ እንደዚህ አይነት ነገር አለ። በነገራችን ላይ ለወንድ ልጅ ወልድ፣ ለሴት ልጅ ወለት ይባላል። አንዳንድ ቋንቋዎች እንደዚህ በደንብ ያብራሩታል፣ ሌሎች ግን ደፈን ያደርጉታል። ስለዚህ ወደ ታች ስንወርድ ይሄ አለ። አሁን ልጆች ላይ ቆመን ደግሞ ወደ ላይ ስንቆጥር አባት አብ ይባላል። አብ አብ ማለት ሁለት ፊደል። እናት አዶት ትባላለች። በነገራችን ላይ ግዕዝም ላይ አብ ነው የሚባለው። ኤግዛክት አይደንቲካል ነው፣ ግን ለምን ይሆን ራሱ ጥናት ይፈልጋል አይደል? አብ አንድ አይነት እንደው የፊደልም የመጥበቅ የመላላት እንኳን ልዩነት የለውም። ለአባት በሁለቱም አንድ ነው። እናት አዶት ነው የምትባለው ማለት ነው። እሺ ወደ ታችና ወደ ላይ በደንብ አይተናል። እርጀና፣ ገረደና፣ አባና፣ አዶተና በጣም ቀላል ነው አይደል? ሌሎች በነገራችን ላይ የእንትን ስሞች አሉ። አሁን የጠራሁላችሁ መደበኛውን ነው እንጂ ሌሎች የክብር እንደዚህ የፍቅር ኢንፎርማል የሆኑ ወይ ደግሞ ሪስፔክት የምንገልጽባቸው፣ ለምሳሌ አባት ዳድየ ይባላል። ዳድየና ትላላችሁ አይደል? አዶት ዳክየና ትላላችሁ አይደል? እነዚህ የመሳሰሉ አሉ። መደበኛው ፎርማል ጉራጌኛውን ነው አሁን እያወራን ያለ ነው እንጂ። እንግዲህ ወደ ጎን እንሂድ። የላይ እና የታች ከጨረስን ትንሽ ወደ ጎን ስንሄድ ወንድም ጎቤ ይባላል። ጎቤ አይጠፋችሁማ። ጎ ትንሽ ለየት የምትል ፊደል ስለሆነች ጎቤ። እህት ደግሞ አተሙ ትባላል። አተሙ አይደለም፣ መሙ አይደለም፣ ሙየት፣ ሙያት። እንደዚህ አይነት ፊደል እንትኖች አሉ። አማርኛ ላይ የሌለ ዲቃላ ፊደል ስለሆነ ትንሽ ኮንፊውዝ እንዳያረጋችሁ ብዬ ነው። እሺ ጎቤ እና አተሙ ያዛችሁ። ይሄም ፎርማል አማርኛው ነው እንጂ ለምሳሌ አተሙ የሚሆን ጎቤ አንዳንዴ የሆድ ሊባል ይችላል። የሆደና ተብሎ ሊገለጽ ይችላል። ደግሞ የቤት ውስጥ ስሞች አሉ። ለምሳሌ ታላቅ ወንድም ጎቦ ነው የሚባለው። ኦቦ፣ ቦቦ፣ ጎቦ። ታላቅ እህት አዎ ይባላል። በስም መጥራት ያን ያህል የተለመደ አይደለም። አሁን እንደው ዘመናዊ ሆን መስሎን እየተው ነው እንጂ ጎቦ ይባላል። እነዚህ የመጥሪያ ስሞች ናቸው። እንደየቤቱ ሊለያይ ይችላል። ፎርማል ጉራጉናው ግን እተም ጎቤ ነው። ማዕራሃው ምንህ ነው ሲባል ወንድሜ እንደምንለው ማለት ነው። ጎቢያ ነው። ምንህ ነች እህቴ እንደምንለው እተሞና እንባባላለን ማለት ነው። እንግዲህ ትንሽ ደግሞ ወደ ላይ ከፍ እንበላ አንድ ስቴፕ። ከአባትም ከእናትም ቀጥሎ ትንሽ አንድ ደረጃ። ያው
የቤተሰብና የዝምድና አይደል እያየን አሁን ከቤት ትንሽ ቆይተን ልንወጣ እንችላለን። አሁን ግን እስካሁን ቤት ውስጥ መሰለኝ ያለ ነው። አያት ምን ይባላል? ሜትየ ይባላል። አንድ ሰው 4 ሜትየዎች አሉት ማለት ነው። በአባቱ በኩል 2 የአባቱ እናትና አባት፣ በእናቱ በኩል ደግሞ 2 ይኖራል ማለት ነው። ሜትየ ይባላል። አይጠፋችሁም ቃሉ አይደል? ወደ ታች ሜትየ ላይ ሆነን አንድ ስቴፕ ዘለን ስንወርድ፣ ከልጆች ዘለን ስንወርድ የልጅ ልጅ ይኖራሉ። የልጅ ልጆች ማለት ነው። እነዚህ መቸብያ ይባላሉ። መቸብያ ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል። ስለዚህ አንዳንድ ስቴፕ ጨምረን ወደ ላይም ወደ ታች ብንወርድ ሌሎች ይኖራሉ። ለምሳሌ አንካካያ ወዘተ የሚባሉ ይኸውን ከዚህ ቶፒክ በጣም ስለሚሰፋ እንቶ የሆነ ሆኖ ሜትየና መቸብያ በደንብ ከያዛችሁ ወደ ቀጣዩ መሄድ እንችላለን። ወደ አባት ቤተሰቦች መሄድ እንችላለን። ለምሳሌ የአባት ወንድም አከብያ ይባላል። በጣም በፎርማሉ አከብያ። አከብያ ለአባት ወንድም ብቻ አይደለም ለሌሎችም ይውላል፣ እንመጣበታለን። ግን የአባት ወንድም አከብያ ይባላል። በአብዛኛው ግን የጉራጌ ካልቸር የአባት ወንድም ኦልሞስት እንደ አባት ነው፣ የአባት ያህል ነው የምታዩትና እሱም እንደ ልጅ ነው የሚያየው የወንድሞችን ልጆች። እናንተም የአባታችሁን ወንድም ብዙ ጊዜ እንደውም አባታችሁን በምትጠሩበት ስምም ነው የምትጠሩት፣ እንደ አባትም ነው የሚታየው። በተለይ በወንድ ፋሚሊ በኩል ይሄ የወንዱን መስመር ተከትሎ ሲሄድ ከጎሳ ጋር ከምንም ጋር የተያያዘ ኢሹ ስላለው ራሱን የቻለ ሰፊ ጉዳይ ስለሆነ ነው እንጂ ያም ስላለ ኦልሞስት እንደ ልጁ ነው የሚያቸው፣ እንደ አባት። ለምሳሌ አሁን እኛ ባደግንበት ልክ አባታችንን በምንጠራበት ስም ነው የአባታችንን ወንድም የምንጠራው። አባትህ ጋሼ የምትለው ከሆነ እኛ ጋሼ ነው እንለው፣ የአባታችን ወንድምም እንደዚሁ ጋሼ ነው እንለው። ይሄ ኦልሞስት በሁሉም የጉራጌ ቤት የተለመደ ነው። አልፎ አልፎ ካልሆነ በሌላ ስም መጥራት ያን ያህል ኤክስፔክትድ አይደለም ማለት ነው። ለጥሪ እንደዛ ነው፣ ግን አከብያ ነው የሚባለው በአመዛኙ ማለት ነው። የአባት እህት ምን የምትባል ይመስላችኋል? እስኪ ገምቱ። ይሄ ብዙ ሰው ይጠይቃል። ቲክቶክ ላይ ገጥሞኛል። ብዙዎቻችሁ ጠይቃችኋል። አሁን እንዳትረሱ፣ ሁለተኛ ከረሳችሁ አልናገርም። በአማርኛ አክስት የምትባለው ማለት ነው። የአባት እህት በአማርኛ ሲሆን የአባትም የእናትም እህት አክስቱ ነው የምትባለው። በጉራግኛው ይለያያሉ። እና ምን ትባላለች የአባት እህት? እስኪ ገምቱ። እኔ ከመናገሬ በፊት ያሰባችሁትን ካልኩኝ ጎበዝ ናችሁ ማለት ነው። ራሳችሁን ታደንቃላችሁ። በዋናነት አይወት ትባላለች። አይወት አይወት። አክስቴ ለማለት አይወተና፣ አክስትህ ለማለት አይወታህ ማለት ትችላላችሁ። አናችወትም ትባላለች። አናችወት ለአክስት ብቻ አይደለም ለሌሎችም አሉ። ወደ በኋላ ላይ እንመጣበታለን። አናችወት ልትባልም ትችላለች። በይበልጥ የሚገልጣት ግን አይወት የሚባል ነው ማለት ነው። የእናት ወንድም which is በጣም ጣፋጩ ስም፣ ተረት ሁሉ አለው የዚህ የእናት ወንድም ሙዌና ይባላል። ሙዌናቲ ውሪ ይሽርኸማ ውየቲ ወሬ ተምኸማ ይባላል በጉራጌ ወማካለሁ። ሙዌና መባል እንዴት ደስ እንደሚያሰኝና ማር ሲበላ እንዴት እንደሚጥም ማለት ነው። ማር የሚጣፍጠው ያህል ደስ ግን እውነት ነው። የምሬ ነው። በጣም ደስ የሚል ነገር አለው። እኔ በዚህ በኩል ትንሽ እግዚአብሔር ይመስገን የታደልኩኝ ነኝና ሞነቢያዎቼ በቃ ሙዌና ሲሉኝ በጣም ለየት ያለ ስሜት ይሰማኛል። ያለ ምክንያት የተባለ አልመሰለኝም። በኋላ ተረቱን ተመልሼ ሳየው በዚሁ አጋጣሚ የእህት ልጅ ምን እንደሚባል ነገርኳቸው አይደል? ሞነቢያ ይባላል። ሞነቢያ ያዛችሁ በደንብ። የእናት ወንድም ሙዌና ይባላል። የእህት ልጅ ደግሞ ሞነቢያ ይባላል ማለት ነው። አይጠፋችሁም፣ እርግጠኛ ነኝ። እሺ የእናት እህት ምን ትባላለች? ሙዌና ትባላለች። እንደዚሁ የእናት ወንድም ሙዌና እንደሚባለው የእናት እህት ሙዌና ልትባል ትችላለች። ይበልጥ የሚገልጣት ግን እንዶት ብለው የሚጠሩ አሉ። እንዶት ብለው የሚጠሩም አሉ ማለት ነው። እሺ በመቀጠል ያው የእህት ልጅ ነግሬያችኋለሁ፣ ሞነቢያ ነው እንዳትረሱ። የሚስት አባት ምን ይባላል? አሁን ወደ
ደግሞ ወደ ሚስት ዘመዶችና ወደ ባል ዘመዶች ለመሄድ ነው። በአባት በኩል በእናት በኩል ያሉትን ኦልሬዲ ስለጨረስን ማለት ነው። ከቤት ትንሽ ወጣ እያለን ነው። የሚስት አባት ምን ይባላል? በጥቅሉ የሚስት ቤተሰቦች አማች ይባላሉ አይደል? በአማርኛ ሲሆን በጉራጉኛ አማቸ ይባላሉ። አማቸ። ስለዚህ የሚስት አባትም አማቸ ይባላል። የሚስት ወንድምም የሚስት እህትም አማቸ ነች። ይሄ ብቻ ሳይሆን በሚስት በኩል ያሉ ዘመዶች በሙሉ አማቸ ነው፣ አማቸ እንዳው ወዘተ ሊባል ይችላል። ኢቭን የሚስት ጎሳዎች ሁሉ አማቸ ሊባሉ ይችላሉ። የሚስት ጎሳዎች በሙሉ ሰፊ ነገር ነው፣ ብዙ ነገር ይገልጣል ማለት ነው። ግን አንዳንድ ቅርቦቹ ከአማቸ የበለጠ የሚገልጣቸው ቃላት ሊኖር ይችላል። ለምሳሌ የሚስት አባት አማት ሊባልም ይችላል። አማት ከሚስት አባት የበለጠ ግን የሚስት እናትን ይገልጣታል። የሚስት እናትን ይበልጥ ይገልጣታል ማለት አማት ትባላለች። እሺ ይቅርታ። በዚያ በኩል ቢሆንስ? በግልባጩ ቢሆን ለምሳሌ የሚስት አባት አማት ተባለ፣ ግን ወር ደግሞ የሚስት እናትም አማት ተባለች። የልጅ ባልስ ምን ይባላል? የልጅ ባል የሚለውን ኦር የልጅ ሚስት ምን ይባላል ካላችሁ መራት ይባላል። ያው በአማርኛ ምራት የምትሉት ማለት ነው። ወንድ ልጅ ካላችሁ የወንድ ልጃችሁ ሚስት ምን ይባላል? ምን ትባላለች? ሶሪ ሴት ስለሆነች መራት ትባላለች ማለት ነው። እሺ ሴት እስከሆነ ለምሳሌ የባለቤቷ አባት ይኖራል አይደል? የባለቤቷ አባት በአማርኛ ምንድን ነው የሚባለው? ሴቶች ያገባችሁት የባላችሁ አባት ምንድን ነው የምትሉት? ያው አማት ነው አይደል? በጉራግኛ ግን አብና ነው የሚባለው። አብና ናቸነቦ መኳ መምሪሽር አብና ናቸነቦ ከራው እንኳን ቃል ደረተት ቀበርቴ እግሮና ጥብቴ የሚባልበት አይነት ማለት ነው። የባል እናትስ አማት ትባላለች ማለት ነው። ለያችሁ አማትና አብና ማለት ነው። እሺ የባል ወንድም ምን ይባላል? ባልሽ አለ፣ የእሱን ወንድም ምን ብለሽ ነው የምትጠሪው? እገሌ ብለሽ። አማርኛ ላይ ስም አለው እንዲ ያለው አይመስለኝም። በስሙ ነው የሚጠራው። ሀይ ነው ትባባሉት። ለጉራግኛ ሲሆን የባል ወንድም ስም አለው። ሞረሻ ይባላል። ሞረሻ ግን በባል ወንድም ብቻ ግን ተወስኖ የሚቀር አይደለም። በነገራችን ላይ ትንሽ አለፍ ብሎ አንዳንዴ የባል የቅርብ ጎሳዎች ጭምር ሁሉ ጎሳም ባይሆኑ እንዲህ በሱ ደረጃ በሱ ዕድሜ ያሉትን እንዲህ ወዳጆች፣ የቅርብ ቤተሰቦች ሞረሻ ተብለው ሊጠሩ ይችላሉ። እነሱም ጭምር የግድ የገዛ ወንድሙ ብቻ አይደለም። ሌሎች የቅርብ እንደ ወንድም ያሉትም ሞረሻ ሊባሉ ይችላሉ ማለት ነው። ኢቭን አንዳንዴ ጎሳዎቹ የባል ጎሳዎች ሁሉ ሞረሻ ሊባሉ ይችላሉ ማለት ነው። እሺ የባል እህትስ ምን ትባላለች? የልጅ አክስት እንዳትሉኝ ሴቶች። የባል እህት ምንድን ናት? የልጃችሁ አክስት? ኦፍኮርስ የልጃችሁ አክስት ናት። ቅድም ባልነው በጉራጉኛው የልጃችሁ አይወት ናት። ለእናንተ ምናችሁ ናት? ቦኔት ትባላለች። ይጠፋችኋል። ቦኔተና ይባላል ማለት ነው። እሺ አንዳንዴ ከአንድ ቤት ውስጥ ለምሳሌ እህትማማች ያገባሉ ሁለት ሰዎች። እነዚህ ምን ይባላሉ? ሰንደለስ ይባላሉ። ሰንደለስ። እሺ ሌላ ዝምድና ተመሳሳይ ጥብ ውስጥ ያሉ ሰዎች ምን ይባላሉ? አንድ ጥብ ውስጥ ጥብ የሚባል አለ፣ ጎሳ የሚባል አንድ ሶሻል ስትራክቸር ነው ጉራጌ ውስጥ ያለ። በጣም የሚገርሙ ሴቶች አሉ። በነገራችን ላይ ጥብ ውስጥ በሌላ ቀን እናነሳዋለን። ለምሳሌ የጥብ ጋብቻ የለም ታውቃላችሁ። አንድ ጥብ ውስጥ ያሉ ወንድና ሴት አይጋቡም። ጥብ ውስጥ ብቻ በጣም መዓት ሴቶች አሉ። አሁን ርዕሳችን ስላልሆነ አንገባበትም። ግን የሆነ ሆኖ ተመሳሳይ ጥብ ውስጥ ያሉ ሰዎች ምንድን ነው የሚባሉት? ወንዶች ከሆኑ አከብያ ይባላሉ። አከብያን ቅድም ቀደም ብለን በሌላ ጉዳይ አንስተነው ነበር። ወደኋላ እንመጣበታለን ብለን ነበር። አንድ ጥብ ውስጥ ያሉ ሰዎች በሙሉ የበርየ አከብያና ይባላሉ ማለት ነው። አሁን ከተማ ላይ አንዳንዴ የሆነ የአራዳው ቋንቋ አይነት ነገር ተኩኖ ሀይ አከቤ ምናምን ሲባባሉ አልሰማችሁም?
እኔ ሰምቻለሁ። አከቤ እንዴት ነው? ልክ ጉራጌ መሆኑን ሲያውቁ አከቤ አይነት ነገሮች ማለት ነው። ከዚህ የመጣ ይመስለኛል አከቢያ። ኦፍኮርስ አንዳንድ ቦታ አከቤ እንደየእንትኑ ይነገራል ማለት ነው። ይቅርታ ሶሪ። ስለዚህ አንድ ሰው ወንድ ከሆነ ለሌሎች ወንዶችም ለሌሎች ሴቶችም አከብያ ሊሆን ይችላል ማለት ነው። እዛ ጥብ ውስጥ ላሉ ወንዶችም እዛ ጥብ ውስጥ ላሉ ሴቶችም አከብያ ሊሆን ይችላል። አከብያና ይሉታል ማለት ነው። ሴት ከሆነችስ አናችወት ትባላለች። እናንተ በጣም ብዙ አናችወት አላችሁ እርግጠኛ ነኝ። የገዛ እህትም አናችወት ይባላል። እዛ ጎሳ ውስጥ ያሉ ሴቶችም እንደ እህት ስለሚታዩ አናችወት ይባላሉ። አናች አናች መምንሽ መምንህ መባባል ማለት ነው። እሺ እንግዲህ የጎሳ ተመሳሳይነት አየን። ግን ደግሞ ቅድም ሞና አይተን ነበርና ሞናቸው ተመሳሳይ ከሆነ ለምሳሌ የኔ ሞና እና የአንቺ ሞና አንድ አይነት ከሆነ እኔና አንቺ ምንድን ነው የምንባባለው? ኦር እኔና አንተ ምንድን ነው የምንባባለው? ሌላ ሪሌሽን ሊኖር ይችላል። ግን በሞና ብቻ አንድ አይነት ሞና ስላለን ብቻ የራሱ ስም አለው። ድውርዬ ይባላል። ሁለታችን ድውርዬ ድውርዬ እንባባላለን። ድውርዬዎች እንባባላለን። ግልጽ ነው አይደለም? ድውርዬ ተደበረም ባትመደሪ ደበሮ ከሚለው እንደመጣ ነው ሴንስ ማደርገው። ይሄ ግን ከመጽሐፍ ያነበብኩት ወይ ከአባቶች የተማርኩት አይደለም። ይሄ የቃሉ ድምፀት ይሄን ይሰጣል ከሚለው በመነሳት ነው ድውርዬ ይባላሉ። ሌላው ዝምድና የክርስትና አባት እና የክርስትና እናት በጣም የተለመደ ነው በጉራጌ ባህል። ይህም ትልቅ ቦታ የሚሰጠው በዓል ሲሆን ያው ታውቃላችሁ የጀወጀ ወዘተ ብቻ ብዙ ሌሎች እንትኖች አሉት ስለሚሰፋብን ነው። ይህም አንዱ ትልቅ ዝምድና ነው እና የክርስትና አባት ምን ይባላል? አወ ይባላል። እና ስትጠሩት አወዲ ትሉታላችሁ። አወ ወይም አወዲ ይባላል። ሲጠራ ግን አወዲ እያላችሁ ነው የምትጠሩት። የክርስትና እናትስ ምን ትባላለች? እሟ ወይም እሟዲ። እሟ ማለት ሌላም ትርጉም አለው። ለዚህ ኮንቴክስት አሁን ስለ ዝምድና እያጠናን ስለሆነ እሟ ወይም እሟዲ ትሏታላችሁ። ስትጠሯት እሟዲ ነው የምትባለው። አወዲ እሟዲ ትላላችሁ ማለት ነው። የክርስትና አባት የሚኖረው በነገራችን ላይ ለወንድ ነው። የክርስትና እናት ለሴት ነው የሚኖረው። ይሄ ሃይማኖታዊ ሩትም ያለው ይመስለኛል። ከዚያ ጋር የመጣ ይመስለኛል። ክርስትና ወንድ ወንድን ሴት ሴትን ብቻ ስለሚያነሳ ማለት ነው። ግን ባይ ዲፎልት ደግሞ ምን ይመጣል? ለምሳሌ እኔ የክርስትና አባት ሆኖ ክርስትና ያነሳኝን ሰው ሚስቱ የክርስትና እናቴም ጭምር ትሆናለች ማለት ነው። እንዲህ ይባላል። የክርስትና እናት የሆነችሽ ሴትዮ ባሏ የክርስትና አባትሽም ጭምር ነው ማለት ነው። ይሄ የጉራጌውን ዩኒክ ያደርገዋል። አሁን ሌሎች ጋር እንደዚህ አይነት ያን ያህል የተለመደ አይደለም። ሃይማኖታዊ ኢሹ ብቻው ነው ያለው እዛ። በጉራጌ ባህል ግን ተጨማሪ ባህላዊ ዝምድናም ጭምር አለው እና ይሄ በጣም ደስ የሚያሳይ ነገር ነው። ከዝምድና እንደ ባህል ላመጣው የፈለግኩትም ለዚህ ነው። ለጊዜው ሪሊጂየስ ሩቱን ለጊዜው ብንተወው እንኳን ማለት ነው። አባት ያልሆነው ተጨማሪ አባት ሆኖ ዝምድና የሚፈጠርበት ስለሆነ ባይዘው በጣም ግን ጉራጌ ውስጥ ዝምድና አይወሳሰብባችሁ ምን ያህል ጥብቅ እንደሆነ ከጎሳ ጀምሮ ከዚህ ከክርስትና እናት አባት ጀምሮ ምን ያህል ሰው ለዝምድና ቫልዩ እንደሚሰጥ የሚያሳዩ ነገሮች ናቸው። ኤኒዌይስ አሁን ስም እያጠናን ስለሆነ አወ ወይም አወዲ፣ እሞ ወይም እሞዲ ይባላል ማለት ነው። እሺ ሌላኛው ጓደኛ ነው። ጓደኛም ስም አለው አይደል? ምን ይባላል በጉራጌኛ? እገሌ ጓደኛዬ ነው ለማለት አበጎዳ ትላለህ። አበጎዳ አበጎዳ ነው ትላለህ ማለት ወዳጄ ነው ጓደኛዬ ነው እንደማለት ነው። ሌላ ተጨማሪ ስም ቤሻ ይባላል። ጓደኛ ቤሻ ይባላል። ቤሻ የሚለው አበጎዳ ከሚለው ትንሽ ቀረብ ጠበቅ ያለ ሚኒንግ አለው። ይበልጥ ቅርብ ናቸው። የልብ ጓደኛ ኦር ቤስት ፍሬንድ፣ አሁን በዘመናዊ ቤስት ፍሬንድ የምንለው አይነት ነገር እንደዚህ አይነት ትርጉም ሊሰጥ የሚችል ይመስለኛል። ቤሻ ይባላል። ቤሻ የሚለው ግን ሌላ ተጨማሪ ትርጉምም ሊኖረው ይችላል። አሁን ዛሬ ፍቅረኛ የምንለው ነገር
እንደ ድሮ ፍቅረኛ እንዲህ ተብሎ አይገለጽም ነበር። ፍቅረኛ ትቸገሩ ነበር አይደል? ፍቅረኛዬን ምን ልበላት፣ ፍቅረኛዬን ምን ልበለው ትሉ ነበር አይደል? ቤሻ በሉት። ቤሻ ነው በጉራጌኛ ፍቅረኛ። ለቤሻ በጣም የቀረበ ነው። እሺ፣ ሌላው ደግሞ የእድሜ ወይም የስም ተመሳሳይ የሆኑ ሰዎች አሉ እንበልና በአንድ ቀን የተወለዱ ሰዎች ወንዶች ከሆኑ ምን ይባላሉ? ሶማ ይባላሉ። ሶማ ወይም ሲጠራሩ ሶሜ ተብለው ይጠራራሉ። ሶማ ይባላሉ። የእድሜ ብቻ ሳይሆን የስምም፣ ለምሳሌ እኔ እያሱ ነኝ። ሌላ እያሱ የሚባል ሰው ካለ እናንተ ውስጥ ሶሜ ቢለኝ ደስ ይለኛል። ሶማ ብንባባል ደስ ይለኛል ካለ። በጣም ብዙ ሶማ እፈልጋለሁ። ለሴት ከሆነስ ሴቶችም እንደዚህ ሶምወት ይባባላሉ። ሶምወት ናቸው ሁለቱ። ሲጠራሩ ሶሞ፣ ሶሜ፣ ሶሞ ይባባላሉ ማለት ነው። በተጨማሪም የክሮ ሊባባሉ ይችላሉ። ሁለቱ የክርወት ናቸው። ሶምወት ናቸው፣ የክርወት ናቸው። ሲጠራሩ የክሮ፣ የክሮ ይባባላሉ። አንዳንዴ ግን ብቻ በጣም እያንዳንዱን ነገር ባየንና ባነበብን ጠጋ ብለን በተረዳን ቁጥር ብዙ ያላወቅናቸው ነገሮች እና መነሻቸው ምን እንደሆነ ጥናት የሚፈልጉ ነገሮች አሉ። ሶሜ ስል ትዝ ብሎኝ ነው። አሁን ሶማ ስል እኔን ልጅ እያለሁ ሶሜ የሚሉኝ እናቶች ነበሩ። አሁን ከነሱ ጋር እኩያ ሆኜ አይደለም፣ በአንድ ቀን ተወልደን አይደለም፣ ወይ ስማችን ተመሳሳይ ሆኖም አይደለም፣ ከልጃቸው ጋር በአንድ ቀን ተወልደን እኔ በተወለድኩበት ቀን የእሳቸውም ልጅ ከተወለደ ሶማ የሚሉበት አጋጣሚ አለ። እንደዚህ አይነት ነገር ገጥሟችሁ ያውቃል? ወይም የእኩያችሁ እናት መልሳ ሶማ ትላችኋለች ማለት ነው። እንዲህም አለ ልላችሁ ፈልጌ ነው። ሌላው የወንድማማች ልጆች ሆነው ሴቶች ከሆኑ እንዲህ የቅርብ ለምሳሌ የአክስትማማች ልጆች ሆኑ እንደዚህ አይነት ከሆኑ እተሞች ይባባላሉ ማለት ነው። እንግዲህ ከላይ ጀምሮ የዘረዘርናቸው በጣም ብዙ ስለሆነ ማስታወሻ ካልያዛችሁ እርግጠኛ ነኝ ለመሸምደድ ራሱ ይከብዳል። የማታውቋቸውም ብዙ ነገሮች ሰምታችኋል ብዬ ገምታለሁ። ደግማችሁ የጻፋችሁትን አንብቡ። እነዚህ የዝምድና ስሞች የዝምድናው መጠሪያ ናቸው እንጂ የሰዎቹ የእርስ በርስ መጠራሪያ አይደሉም። ግልጽ ነው። የዝምድናው ኦር የቤተሰብነቱ መጠራሪያ ነው። ለምሳሌ ባል ምስ ይባላል ብያችኋለሁ። ግን ስጠራው ባሉን ምሰና እያለች አጠራው። በሁለቱ መካከል ያለው ሪሌሽን ምሽት ይባላል እንጂ እሱም ምሽተና እያለ አይደለም የሚጠራት። ራሱ የሚጠራበት ይኖራል። ባሏን ለምሳሌ ያው ታውቃላችሁ፣ ማዕረግ ካለው በማዕረግ ስም ትጠራዋለች። አበጋዝ፣ ዳምስ፣ አርዋሴ። ብዙ ጊዜ አርዋሴ ይወዱታል ሴቶች። አርዋሴ የሚባል ከሆነ ባላቸው ሌላ አይጠሩትም፣ አርዋሴ ይሉታል። ዳሞም ከሆነ ዳሞም። እንደዚህ የማዕረግ ስሞች ካሉት፣ ከሌለው በልጁ ስም ትጠራዋለች። የደረሰ ልጅ ካለው የበርያብ እያለች ትጠራዋለች። የገሌ አባት እንደማለት ነው። ካልሆነም ሌሎች ራሷ የምታወጣቸው ስሞች ይኖራሉ። ለምሳሌ እኔ ወርቀና እያለች የምትጠራ ሰው አውቃለሁ። ሚስትም አውቃለሁ በነገራችን እንደዛ ብላ የምትጠራ። ባልም እንዲህ ተብሎ የሚጠራ አውቃለሁ። ሚስቱ ወርቀና እያለች የምትጠራ ወጣቶች ናቸው። ወሄ ዘንጋና የምትልም አውቃለሁ። ወሄ ዘንጋና በተለይ ሰው በሌለበት ጊዜ ወሄ ዘንጋና እየተባባሉ ባሏን እንደዛ የምትጠራ ገጥሞኝ ያውቃል። ሚስትም እንደዚሁ ባልዮ ሚስቱን አጀት ከሆነች አጀት እያለ ነው የሚጠራት። የማዕረግ ስም ካላት ወማ ከሆነችም ወማ እያለ ይጠራታል። በስሟም ይጠራታል ባል። ሚስት ግን ብዙ ጊዜ በስሟ አትጠራውም። ቅድም ያልናቸው ማዕረግም ወዘተ ከሌለው ኦር ራሷ ያወጣችው ስም እንኳን ከሌለው ዮበር እያለች ትጠራዋለች። ዮበር፣ አህማ፣ ኧረ፣ አዛኤት ምስ እንደዚህ እያለች አዛኤተርች፣ የዝቤተርች እንደዚህ እያለች ኦር ሁት ምናምን እያለች ቀጥታ ሳትጠራው እሱን በሚገልጽ መልኩ እንደዚህ ትገልጸዋለች ኦር እንደዚህ ትጠራዋለች ማለት ነው። አንዳንዴ ባልም ሰፈር ላይ እንኳን ወር አካባቢ ላይ ያወጣላት ማዕረግ ስም እንኳን ባይኖር ለሚስቱ ስም ያወጣል። በጣም ቸር ከሆነች ቅድም እንዳልነው ወማ ይላል። ራሱ ቤት ውስጥ ስም ያወጣላት ይኖራል።
ወይ በሚያማምሩ ነገሮች አበባ እንደዚህ የሆነ ማማ ኦር ጽጌረዳ እንደዚህ እያለ ስም ያወጣላታል። ወርቅ እያለ ደንጭዛ እያለ ያወጣላታል ማለት ነው። ይሄ እሱም ያወጣላት ነው። ግን ከዚህ ባሻገር ሚስት ብዙ ጊዜ በሙሽርነት ወደ ቤተሰቡ ስትቀላቀል የባልየው ቤተሰብ ስለሚያወጡላት አብዛኛው ጊዜ በዚያ ስም ነው የምትጠራው። ተወልዳ ካደገችበት ስም በተጨማሪ ወደ ባለቤቶቿ ስትሄድ ስትቀላቀል እንደውም በአዲሱ ስም ስለምትጠራ ብዙ ጊዜ ያንን ስም ይጠቀማል ማለት ነው። ይህንን ሁሉ የነገርኳችሁ ምን ለማለት ነው? የዝምድና ስሞቹ እንዳለ ሆነው የሚጠሩበት ስም ግን ይለያል እያልኳችሁ ነው። ጎቤ ማለት ወንድም ነው ብያችኋለሁ። ስትጠሩ ግን ጎቢያና አይደለም ብትሉት ጎቦ እያላችሁ ነው የምትጠሩት። እተሙ ማለት እህት ነው ብያችኋለሁ። ወተሙ እያላችሁ አጠኑም አዎ ነው የምትሉት ማለት ነው። ወደ ታችም ከሆነ ወይ በሌላ ስም ወይ ደግሞ በስሟ ትጠሯታላችሁ ማለት ነው። ሌሎቹም በዚህ መልክ ናቸው። ዌልዝ ኦፍ ኢንፎርሜሽን አግኝታችኋል ብዬ አስባለሁ። ትንሽ እንዳይወሳስብባችሁ ከዚህ በላይ ሌሎች ተጨማሪ መረጃዎች አልጨምርባችሁም። አስፈላጊ ከሆነ በሌላ ትምህርት ደግመን ራሱን አስችለን እንማረዋለን። ካልሆነ ግን ይሄ በቂ ነው። ይህንን ደጋግማችሁ አድምጡት። እንደተለመደው ሌሎች ሰዎች እንዲደርሳቸው አድርጉ፣ ባላችሁ አማራጮች ሁሉ ማለት ነው። እንግዲህ በሌላ ጊዜ በተመሳሳይ ርዕስ በዚሁ በተመሳሳይ ኮርስ በሌላ ርዕስ እንገናኛለን። ለቀጣይ ጊዜ ህዳር የጎቸ ሰብ የበረንደ ባነው በመደር ጎይታ አይሁ የምትሰሙት ነገር ግን አደራችሁ ይዛችሁት አትቆዩ። አሁን እኛ ካላስረከብ ነው አልጨርሰውም፣ በቃ ገብቷችኋል። ስለዚህ የጎቸ ሰብ የበረንደ ቦያ ትራህብንደ